እማማ ጮቤ ደስታ በሽታ ሆነባት ማለት ነው። እማማ ጮቤ እንግዲህ ምን አባሽ እንጂ አባሽ የሚል ቢሄድ ምን ልሆንልሽ፣ ልሞትልሽ፣ ልውረድልሽ፣ ልቃናልሽ የሚል ይመጣል። መሐመድ ቢሄድ ከበደ ይመጣል። ዋናው የሰው ልጅ ጤና ነው ማለት የእማማ ጮቤ ማለት ነው። እንደታወቀው እንግዲህ እንደሚታወቀው ባሏ እንደፈታች ከብዙ ጊዜ በኋላ ቆይታ ማለት ነው። ሲንግል ማሞ ነበረች ብቻዋን። እንግዲህ ደስ በሚል ሁኔታ አግብታ እንግዲህ ትትደብቅ ይፋ አውጥታለች። እኔ የምለው አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው ቀጣይ ይዤላችሁ መጥቻለሁ ማለት ነው። በጣም ያሳዝናል። በነገራችን ላይ ሰው ማመን ቀብሮ ነው ትላለች። ቀብሮና ለሰው ሞት አነሰው። የሰው ልጅ ማለት ነው ተኋላ ያለውን ጉዱን ደብቆ ብቅ ሲል ደህነኛ ሰው ይመስላል ማለት ነው። እንግዲህ እማማ ጮቤ ከቀናታት በፊት ማለት ከባሏ ጋር እንደተፋታች እና እሪኡ እያለች መከራዋን እያየች ልጅን አንድ ብቻ አድርጌ 2 ልጅ 3 ልጅ ታልደግም እንደዚህ ኮንኩኝ እያለች እያለቀቀሰች ነበር። ከዛ ተወደቀችበት እንግዲህ ተነስታ ጀግና ብርቱ ሴት ሆናለች። ማሻአላህ። ያም ሆኖ እንግዲህ ከበደ ቢሄድ መሐመድ ይመጣል፣ መሐመድ ቢሄድ አሊ ይመጣል። ዋናው ለሰው ልጅ ጤና ነው ውዶች። የራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። ምን አባሽ ላድርግሽ የሚላችሁ ቢሄድ ምን ልሆንልሽ፣ ምን አባሽ ልሆንልሽ የሚል ይመጣልና መጀመሪያ ራሳችሁን አስቀድሙ። ተኔ መማር አለባችሁ። እኔን ለባሌ ያለኝ ክብርና ያለኝ እንክብካቤ ለዚህ በቃ እንደዚህ እሆናለሁ ብዬ እኔም በህልሜም አስቤውም አላቅም ነበር። ነገር ግን የሆነ ሆነ። እንግዲህ የእሱ ውሳኔና ቀድር ነው። እኔ ባልኩት አይደለም። እንግዲህ አላህ በፈቀደልኝ እስካሁን አብሬ ተቀምጬ 1 ልጅ ወልጃለሁ። ሆኖም ግን እንግዲህ ተለያይተን ይሄው እንግዲህ እስካሁን ድረስ ደብቄ ነበር። ባሉካን ደባብቄ ነበር። መቼም ሜዳ ይወጣ የለውም ነጃ ይባላል አይደለም። ፈርታ እንግዲህ ባሏን ደብቃ ነበረ እማማ ጮቤ ማለት ነው። ሰርጉንም በልተን ልልል ብለን ሳናበቃ እንግዲህ ነፍሰ ጡር ሆናለች። 2ኛ ልጅ ማለት ነው። በቢኒ አይደለም ደግሞ ያረገዘችውና እንግዲህ ባሏንም ይሄው ይዛ ቁጭ ብላለች፣ ዱቅ ብላለች። ይሄ ሰውዬ እኔ ተመጡ ጀምሬ አረ ምንድን ነው ፊቱን የሚሸፈንበት ምክንያት ምንድን ነው? እስኪ ጠበቅ አድርጋችሁ ያዙልኝ ውድ ተመልካቾች። ችግሩ ምን እንደው አላቅም እያለች እሷም ጠርጥራ ነበር። ፊቱን ሙሉ ለሙሉ ማናገርና ማሳወቅ አይፈልግም ነበር ማለት ነው። ፊቱን እንደተደበቀ ነበርና ማክስ ለብሶ ነው የሚዞረው። ተስቶት እንኳ ገለጥ አያደርግም ነበርና እንደዛ ሆኖ እንግዲህ እስካሁን ድረስ ብዙ ጊዜ ቆይተዋል ማለት ነው። አመት ሆነን ተጋባን ብላለች። አመት ተሆናቸው በኋላ እንግዲህ ነፍሰ ጡር ሆናለች። የወንድ ልጅ እናት ወይንም ደግሞ የወንድ ልጅ አባት ሆኗል። እንግዲህ ባሉካዬ እንግዲህ ተኋላው ይዞ መዘዙን ይዞ ብቅ ዱቅ ብሏል ማለት ነው። በጣም ይገርማል። ሰውን አትመኑት፣ ውደዱት እንጂ ይወደዋለሁ እንጂ ይወደኛል ማለት በአሁኑ ሰዓት በጣም ከባድ ነው። እና እንግዲህ እሷ ወደድኩት፣ ሞትኩኝ፣ ሄድኩኝ ባባዬ። እኔ የሚገርመኝ ነገር ማለት ነው ሴቶችዬ፣ ግን ሁላችሁንም ማለት አይደለም፣ ባባዬ እማዬ የምትባባሉት ነገር ባል ለብቻው ባል ነው፣ አባት ለብቻ ነው። እኔ አሉ አንዳንዶች በቃ እንደ አባቴ ነው የሚያኝ፣ በጣም ያንከባክበኛል፣ ይሳሳልኛል እንደዛ ይባላል እንጂ ሲጠሩ አባዬ እማዬ ምናምን እያሉ ሲጠሩ እኔ በጣም ይገርመኛል ማለት ነው። እኔ በፍጹም ልጅም ወለድኩኝ። እርግጥ አዎ ልጅም ሲወለድ እማዬ ምናምን ይባላል እና ሌላ በቃ የምታመጉሹ ነገር አታጭም ሞልቷል ማለት ነው። ግን እማዬ አባዬ እያሉ ማመጉስ እኔ ለእኔ ምንም አይመስለኝም ማለት ነው። አባት ምንም ሆንሽ ምንም ጥሎሽ አይሄድም አይጥልሽም ማለት ነው። ባል ግን ምንም ቢሆን እንደ አባቴ ነው ባባዬ እያላችሁ የምትጠሩ ሴቶች ማለት ነው። ወንድ ያው ወንድ ነው፣ ባል ያው ባል ነው ማለት ነው። ምንም ጥሩ ቢሆን የሆነች
ክስተት ቢከሰትብሽ ሆነች ጎደሎሽን አይቶ ያችን ቀን ያችን ማንቆሩ አይቀርምና ነገ ጧት የተሻለም ሲያይ ትቶ መሄዱ አይቀርም ማለት ነው። ይሄ እንግዲህ የኔ አስተሳሰብ ነው። ውድ ቤተሰቦቼ እንደው አባት ለብቻው አባት ነው፣ ባል ደግሞ ለብቻው ባል ነው እና አባቴ ማዬ ምናምን እያላችሁ የምትላላጡ ሴቶች ማለት ነው። አንዳንድ ሴቶች ሁላችሁንም እያልኩ አይደለም እና ባላችሁም መጎስ ትችላላችሁ። ግን አባዬ ማለት ምን ማለት ነው እንዴ? የአባትን ደረጃ እርግጥ ነው ባል አውቃለሁ በደንብ አድርጌ፣ ግን አባዬ ማለት አያስፈልግም። ሌላ ነገር አጣሁለት እንደሱማ መጎሻ ማለት ነው። እና ውድ ተመልካቾቼ እንግዲህ ወደ ራሴ አስተሳሰብ ነው የገባሁትላችሁ። እኔ እንግዲህ እንደኔ ማለት ነው በጣም ደስተኛ ሆኛለሁኝ እያለች እንግዲህ ይክሩ ቦቅ ዘረቅ እያለች ስትቧርቅ በየቦታው እየወሰደ ያዝናናታል። ልጇንም ፋብክት እያደረገ ማለት ነው። አረ ማክሱን እስኪያውጣው አባዬ፣ ለምንድን ነው ማክሱን የማታወጣው? እኔ ስሞትልህ ምናምን እንዴ ብድግ አድርጎ እንዴ 10 ጊዜ ለምን ትስቂያለሽ? ኮመንታተሮች ሚስትህ 10 ጊዜ ትገለፍጣለች ብለውኛልና አሁንም ለምን ትገለፍጫለሽ አላት ማለት ነው። በጣም ሰዓት አበዛለች ይክሩ፣ የዋክ ስለሆነች ነው። ከዛ እንደዛ ስትል እንዴ ሰደብከኝ እኮ አለችው ማለት ነው። እንዴ ለምን ትገልፍጫለሽ? አዎ ይሄንን ነገርሽን እንድታስተካክልልኝ እፈልጋለሁ። ደርሰሽ እንዳትሰቂ። ሳቅሱና እንደሆነ አውቃለሁ፣ ፈገግታ ግን አለው ልክና መልክ ግን ባያገኘሽበት መገልፈጥ አያስፈልግም አላት ማለት ነው። ያንን እንግዲህ እንደዚህ ሆኖ እሺ በቃ ተከፋህ የኔ ፈገግታና መሳቅ ተደበረህ፣ ሁሉን ነገር አስተካክላለሁ ታንተ አይብስ የለም ውዱ ባለቤቴ ብላ እንግዲህ ይክሩ ማለት ነው ዱብ ንቅ እያለች ባሌ ውዴ ዘመዴ ልሙትልህ ልፍሳልህ ልቀዳልህ እያለች ስትል አሁን ደግሞ ተኋለ ወዶ አይደለም ከማማ የሚለብሰው ሰውዬ የሆነ ነገር አለው እያልኩ ነበር እኔ ለራሱ ማለት ነው። ምንም ጥርሱ ቢያስጠላ ምንም የሆነው ቢሆን ወንድ ያው ወንድ ነውና እንደዚህ ተሸፋፍኖ ሴት ይመስል አይወጣም ነበር ማለት ነው። ነገር ግን አሁን አንዳንድ ሴቶች ጥርሳቸው ወይ ቢበላሽ የሆነ ነገር ተሆነ ለጊዜው ነው ሸፈን የሚደረገው፣ ይሄም ደግሞ አይሸፈንም። ስለዚህ እኔ ይሄ ሰውዬ ላውቆ ሊሆን ይችላል ተው የሚሸፈነው ምናምን እያልኩ እንዳጠይቁልኝ እባካችሁ አጥብቃችሁ እያለች ነበር። እሷም ትሸፈን ለኪስ እንዳይታወቅበት ነው እንግዲህ የይክሩ ባል ማለት ነው። ተኋላው እንግዲህ ሚስቱ የድሮ ሚስቱ የልጁ እናት ብቅ ዱቅ ብላላችሁ እርፍ አለች። ምን ትላላችሁ ሴቶች? አረ ተማሩ ተው። አረ ወንዶች ምን ሆናችሁ ነው? ሰውን አትበድሉ ተው። አሁን እንግዲህ አንተ ማለት ነው ያችኛይቱ ሚስትህን ትተህ ይችኛይቱ ነብሰ ጡር ሆነች። እንግዲህ ይችን ልትተዋት ነው ያችን ልትተዋት። አረ ተው እንግዲህ በዚች ነው ወይ እኔን ልትቀይረኝ ነው ወይ? አልፈልግሽም ማለት ነው።